አሁን ምን ስራ ነው የምትለኝ ዛሬ ነው ያልገባኝ የሆነ ቪዲዮ አይቺ ምን ይፈጠር የዘሪቱ ምናምን አይደለም አይደለም የዘሪቱ መብቷ እኮ ምን ማለት ምን አረጋች አልኩ መብቷ ካናል ከመብቷ ምን እንደነው ከማረ መናገርም እኮ ዘለሽ ወደ ማረግ አረ ቸጋሪ ኮን ካሜራ ፊት ተቀምጠን እኮ ቸጋሪ ተውልድ ቸጋሪ ሁኔታ ውስጥ እየገባን እኔ ቪዲዮ ላይ አስገባዋለሁና ይሄን ቪዲዮ ፕሌይ ባዩና አዩ አረ በእግዚአብሔር የሚቃወም ሰው አለ መኖሩ ያ ሁሉ ነገር ደግሞ ምን ችግር አለው ይያልን ማለፍ ምን ላይ ይዞን እንደማ አይ የቪው ነገር ልነሳብ ይችላል በርግጥ ያየውን ስቃይ ግን ማለት አሁን እንደዚህ እኮ አይደለም የሚገለጸው አላ በጣም ፖዚቲቭ ለመሆን እየሞከርኩ ነው እንዳትሆን ኤችአይቪ ፖዚቲቭ መሆን ይቀላል ከዚህ ላይ ፖዚቲቭ ከመሆን ይቀላል እኔ አሁን ይወል ምንድነው መሰለ ምን አይነት እንትን እየተፈጠረ መሰለ አሁን ያለው ሃይማኖት የሚባለው ነገር አሳሪ ነው አከሱ በቃ በሁሉም ማለት በሁሉም መልኩ በቃ አሳሪ ነው እንዲ ሙቭ እናርግ አይነት ነገር እየተፈጠረ ነው ግን ደግሞ እንዴት መሰለ አሁን መኪና ውስጥ ነው ለምሳሌ አይደለ ቤዚክ የሚያስፈልጉ ነገሮች አሉት ለማሰር ሳይሆን በቃ ስርዓቱ ስለሆነ ሰው በፈጠረው እንኳን በር ያስፈልጋል ፍሬን ምናምን ያስፈልጋል ቀበቶ ያስፈልጋል ብቻ እነዚህ ነገሮች ያስፈልጉታልና በቃ እሱ ነገር አሳሪ ስለሆነ ካለሱ ብለህ እንደማለት አይነት ነገር ነው በሰውኛ አስተሳሰበው ግን አንዳንዴ አሁን ምንድነው መሰለ ድድብናና መደደብ አለ መደንዘዝ ከዛ ድድብናና ድፍረት ያው ለነገር ሁለቱ ደግሞ ተያያዥ ናቸው እንደ ደደብ ደፋር አይደለም በቃ ደደብኩ ደፋር ነው ገብቷል ላታምን ትችላለህ ለምሳሌ ፓጋን ልትሆን ትችላለህ ችግር የለም ኤቲስት ልትሆን ትችላለህ ምንም አንድ በቃ እምነት የሚባል ነገር ላይ ነው ይችላል ምንም እንኳን ባታምን እንኳን ማለት ነው ሶሻብል ከሆንክ ሶሻል ጓደኛ የሚባል ካለ ምናምን ካለ ቢያንስ የዛን ሰውዬ እንትን ማክበር ግድ ነው አለማመን መብት ነው የሌላውን ግን እንትን ላይ ማላገጥ ግን ይኸውል አንተ ዲስቲንክሽን ነው እኮ ያንተ መብት የቱ ጋር ነው የሚያበቃው ያንተ ግዴታ የቱ ጋር ነው የሚጀምረው የኔ መብት ያንተ መብት ጋር ያንተ መብት ሲጀምር የኔ መብት ያበቃል ገብቷል ልክ እዚህ ጋር ለምሳሌ ይቻለቻ እዚህ ድረስ መብት ነው ያንተ መብት የሚያልቀው እዚህ ጋር ነው ከዚህ በኋላ የኔ መብት ይጀምራል ገብቷል እሱን ነገር አንረዳውም በቃ አንዳንዴ ሳያውቁት ቀርተው አይመስለኝም ዲስኮርስ ለመፍጠር መነጋገሪያ ለመሆን ስለ ፌመስ እና ስለ ኖቶሪየስ ታውቃለህ ፌመስ ምንድነው ኮንሰፕቱ ኖቶሪየስ ምንድነው ኮንሰፕቱ አልፈምስ ያለች ነፍስ ወዴት ትሄዳለች ወደ ኖቶሪየስ ነው የምትሄደው ተሞክራለህ በቃ ፌመስ ለመሆን ምናምን ደግሞ የኛ ሀገር አሁን በተለይ ፕላትፎርሙ ፌመስነትን ምንም አይደግፍ ፌመስ ለመሆን በቃ እንደዚህ ይሄን መጽሐፍ ብታነቡት በዚህ መጽሐፍ ቅዱስ ላይ እዚህ ቦታ እንዲታነቡት አይጠቅምም ፊልም ላይ ወጣ ግን መጽሐፍ ቅዱስ እንዲቀደድ ስታረግ ብትታይ ቫይራል ወዲ ግን የሚያና እኔ አሁን እኛ ራሱ እግዚአብሔር ምን አይነት ዶማ እንደሆነ እንደዛ እንዳያደርጉ ከፈለግን እንደዛ አይነት ነገር አለ መደገፍ ፍላጎታችን እኮ እንደዛ እንዳያደርጉ አሁን ይችልጅ መታ ክርስቶስ ሲሰቀል የማማት እንትኑን ሾክ አክሊሉን እንዴት ነው አይደለ ግን ጥሩ ነገር ሰርተው ልናይላችሁ አልቻለም ገብቷል ዓለም የዚህ ነገር ማስቀሪያው ዓለማየት ነበር በቃ ምንም ነገር ኖትስ ማለት ነበር ሁሌ ነው የምለው ለምሳሌ 4 ኪሎ እየሄድክ አንድ የሆነ ውሻ ያራው አርብታይ እንዳትረግጠው ተጠንቀቀት አልፋለህ ጠዋት 3 ሰዓት ላይ
እስከ ማታ 3 ሰዓት ስለዛ 4 አስማ እነዚህ ሰዎች ግን አሁን እንደዛ ነው እየሆነ ያለ ነው ግን ደግሞ የመናገር ግዴታ አለብህ የሞራል ግዴታ ይዛል የሞራል ግዴታ ይዛል አንተ እንኳን ይሄ ሪሊጅን የሆነ ሴንሲቲቭ የሆነ ነገር ቀርቶ አይደለም ምድራዊ የሆነ አባትህን እንኳን ሰው መስመር አልፎ ሲናገርብህ ዝም አትልም ስለዚህ አሁን እንደዚህ አይነት መጨማለቆች ማለት ነው ፓፓ እኔ በኔ ማምነው ማለት ነው እስከዛሬ ብዙ ነገር ሲፈጠር አንዱ መጥቶ ሲያቀረሽ ዝም ሲባል አንዱ የሆነ ነገር ሲያደርግ ኦኬ ሪአክሽናቸው እኮ እንዲ ነው ምናምን ይባልና ጸጥ እየተባለ አሁን እዚህ ላይ ደረሰ በቃ አሁን የነሱ ደግሞ የውጭ አጀንዳ ማለት ነው ከድሮ ጀምሮ እኔ መጽሐፋቸውንም ስላነበብኩት በዚህም በዛችም ብሎ አንደኛ ዓላማቸው ክርስቶስን ሪዲኩል ማድረግ ነው የሚለው ቃል በቃ በፊልም ውስጥም ሊሆን ይችላል በፋሽንም ውስጥ ሊሆን ይችላል በሙዚቃ ውስጥ ሊሆን ይችላል እሱን ክብሩን የሚያሳንስ ነገር በሱ ማሾፍ አሁን ይሄ የሱን ክብር ልገልጽለት ነው ማለት አይደል ክርስቲያን የሆነ ሰው እንደውም የሱን ክብር የሚገልጸው ወይ ካህናት በሚሰሩት ስራ ቸርች ውስጥ ምናምን ነው የሱ ክብር ራሱ በደንብ ለሱ ይገባዋል ተብሎ እንደው ባይመጥነው እንኳን ቢያንስ ሃይማኖቱ ያስቀመጠው ስነ ስርዓት የሱን ክብር መግለጫ ተብሎ የሚደረጉ ነገሮች አሉ እንጂ ሲምቦሊክ የሆኑ ነገሮች በዚህ መልክ እኮ ስታወርዱ በጣም የሆነ እንደማሾፍ ነው ይሄ እያሾፈችም ነው ደግሞ ከዚህኛ ዝምታ እንዲያለ እዚህ ላይ ደረሰ ከዛ ለመሰለኝ ያለመናገራችን ይጎዳል ማለት እሺ እናንተ አሁን እሺ ትልልቅ ሰዎች ነና ግን ትንንሽ ሰዎች ደግሞ እሷን ፋሽን መማር የሚፈልጉ ቲኔጀሮች ማይንዳቸው በጣም ይበከሉ ኦኬ እንደዚህ ነገር ለካ ኖርማል ነው ምንም ነገር ፋሽን ውስጥ ባመጣው በፋሽን ሴንስ አማርልኝ ብዬ ከሰራው ድረስ የማይነኩ የሚባሉ ነገሮችን ለካ መንካት ይችላሉ ብሎ ስንት ጻን እንደምትበክል አስባት እንጂ ሁሌ ሲምቦሊዝም የተለየ አይነት መልእክት አለው አሁን እቺም ልጅ እዚህ ጡቷ ላይ በሚመስል እንትን እንግዲህ እንደ ብራ አርጋው ጠቅልለው ደሙ እንደዚህ ጠብያለ ሲል እስቲ ምኑ ነው ክብሩ የተገለጸው በየት በኩል የሃይማኖት ሰው አይደለች ብታመልክ ራሱ እኮ ቤተክርስቲያን አንዳንዴ ጫማው ለቀግባ የሚባል ጀምሮ ጫማ አርገም ማገባ ህግ ከሆነ ህግ ነው ይቆረቆረኛል መሬቱ ያቃጥላል መሬቱ ይቀዘቅዛል ይለም ካልቻልክ ውጪ ትቆማለህ ካልሆነ ደግሞ ህጉን አክብረህ ትገባታለህ እንጂ ይሄ ፈጣሪ ነው ልዳፈረው እሱ ችግር የለውም የልቤና ቃልና አትልም እዚህ ጋርም እኔ እኮ ልቤ ንጹህ ነው ምናምን ሃይማኖተኞች እንደሚያከሩት ምናምን ብላ መታ ልታመናፈስ ትችላለች ግን ህግ የሚባል ነገር አለ ለሆነ ሰው እንዴት ነው ክብር አይደለም ለፈጣሪ ይሄ በቃ ዘመን ለማይሽረው እንኳን እንትን የሆነች የጊዜ ገደብ ላለው ምድራዊ ጌታ ምድራዊ ገዢ እንኳን ፕሮቶኮል አለኩ የሆነ ትልቅ ባለስልጣን ብናገኝ የሆነ ፕሮቶኮል እንጠብቃለን ግዴታ እሱ ቢሮ እንኳን ስትሄድ አለባበስህን ሰላም አባባልህን ምን ተጨንቀ ነው ምክንያቱም ለዛ ሰው የሚመጥን ነገር ከኦርዲነሪው ወጣ ያለ ነገር ስለሚጠበቅ ፈጣሪ ጋርም ስትመጣ ደግሞ እንደዚህና የሌላው ዝምታ ይሄው አሁን በምን ችግር አለው ምን አገባችሁ መብቱ ነው ምናምን በሚባል ነገር አሁን እንደዚህ ነገር እየተበረዘ በቃ ፈረንጆቹን ለመምሰል ከዚያው ነው ጄኔሬሽን እየተፈጠረ መጣ ሃይማኖትን ማያከብር ከሃይማኖት ይልቅ በውጪ አስተሳሰብ በዋጉል ፍልስፍና የሚመራ እንትን መጣ ማለት አይውል በርግጥ አሁን እዚህኛው ላይ ፉሊ የኛ በአሳምፕሽን እንዴትም ቢሆን ክብሩን አይገልጽም ከሚል ነው እንጂ አይዊሽ አሁን ይሄን ነገር ከማውራታችን በፊት ቁጭ አድርገን ምን አስበሽ ነው ወይ ደግሞ የልብሱ ዲዛይነር እሷ ያው ሞዴል ነች አይገስ ዲዛይነሩ ግን ምን አንድነው ሐሳብ ብለን የሱን ሐሳብ አንዳንዴ አርት ባላሰብኩ መልኩ ነው ነገሮችን ዞሮ እንዴትም ቢሆን ግን አሁን ምን ይሆናል መሰለ ወርፍ አሁን በሴት ራቁቷን በተጋለጠ ገላ አይገለጽም እንዳትል ክርስቶስ ምድር ላይ ሳለ መጽሐፍ ቅዱስ ላይ ባሉት እንትኖች ሴተኛ ዳሪውን ይቀርብሏል ምናምንና ሐዋሪው የሚባል ነገር ይመጣል እሱ እንዳለ ሆኖ ግን መጀመሪያ የእሱ ሐሳብ መሰማት አለበት ግን አስዩም አድርጌ በቃ ምንም የሱን ክብር ከመግለጽ ጋር ከምናምን ጋር ባይሆን ወይም እንዴት እንዳሰበችው ባል እንዴት እንደሚሆን ምክንያቱም እሷ ስለምታውቀው ዲዛይነሩ ግን ዞሮ እንዴት እዚህ እንዲደረስን ሌላ ማለት የምታሳየው ፋሽን ጠፍቶ ነው ወይ ምንድነው ሾው የሃይማኖት ሾው ነው ምንድነው ገብቷል አንዳንድ ቸርቾችም አይታወቅም እንትን እንደሚባል ሳምሃው ግን አገር የሚፈራው የሚገዛበት ነገር ሊኖር ይገባዋል ለምሳሌ በጣም ሁላችንም የምንመኘው አገር አሜሪካን ትልቅ የሚመስል በፊልሙም በሙዚቃውም ኢቭን በዶላሩም የሚይዘን አገር ማለት ነው አሜሪካን እነሱ የሚፈሩት ነገር የላቸውም ኖርም የላቸውም ይሆን የሚያከብሩት ማይነኳቸው አባቶች አሏቸው አብርሃም ሊንከን ባርነትን አስቀርቷል ብለው እኮ እንዴት አክብረው እንደሚይዙት አይደራደሩባቸው ነገሮች አሉ እኛ ግን
ማን ደራደርባቸው ነገሮች ጊዜ በጊዜ ሉዝ እያደረግን መተን የማቀኝ ተገዥ እንደሆነም ወይ የራሳችንም አይደለንም የማቀኝ ተገዥም እንደሆነ አይታወቅም ይሆነ ግራ የገባው ሜንታሊቲ ይገባል ነውና አንዳንዴ ላተቀደም ብየዋለሁ ላታምንበት ትችላለህ ላተከተለው ትችላለህ ምናምን ግን እዛ ጋር እስካለ ሮም ስትኖር እንደ ሮማውያን ይባላል ከናባባሉ ግሪክ ስትኖር እንደ ግሪካውያን ነው መኖር ያለበት ስለዚህ ኢትዮጵያ ስትኖር እንደ ኢትዮጵያውያን ነህ ኦርቶዶክስ ቤተክርስቲያን ስትሆን ወይም በዛ ጋር ስትሄድ ወይም ኦርቶዶክስ ማህበረሰብ ውስጥ ካለ እንደ ኦርቶዶክስ ትሆናለህ ሙስሊም ዶሚኔት ለምሳሌ ሳውዲ አረቢያ ሄድ እንዴ ጸጉር የትኛዋ ሴት ናት ኢትዮጵያ ሳውዲ አረቢያ ጸጉሯን ጥላ የምትሄድ እኮ የእምነቱ ተከታይ ባትሆን ራሱ አዎ እና ለዚህ ምንድነው አሁን እንደ ሶሉሽን ያው እኛ ምንም ኖባዲ እኛ ሶሉሽን ዝም ብለን ኮሜንት ነው የምንሰጠው ግን ይሄ ክፍተት የህግ ክፍተት ወጣል በህግ የሆነ ነገር መደረግ አለበት ሰው ፍርድ ወይ ደግሞ ፍርዱ እንዴት ነው የሆነ ጊዜ አይታ ከሆነ የመደፈር ምናምን ነገር ሲመጣ ልጁን ተከትለው ሄዶ ተፈጠፉት ማስ ጀስቲስ እሱን አልደግፍም ምክንያቱም አውትሎ ያረጋል እሱ ነገር ከመምጣቱ በፊት ግን አንድ ልጅ ደግሞ የሆነች በማርያምን ስዕል ቀዳ ቤቷ ሄዶ እናቷን ምናምን አንድ ልጅ እንደዛ አረጋ እሱም የተለያየ ኮሜንት መጣበት ሰው ፍርድ ለመስጠት ማንንም አይደለንም እኛ ሰው ግን እዛው ከመሄዱ በፊት የሚመለከተው አካል ይፈል ህግ ሊከበር ይገባል ቪዲዮ የቆየ ይሁን የትናንትን ያየሁት ብቻ እናንተ እስቲ የተሰማችሁን አይሎጎች ኮሜንት ላይ አስቀምጡልን ምን ትላላችሁ እኛ ጀስት ዲስኮርስ ዝም ብለን ለሁለት ለማወያየት ኢቭን ወደ እናንተ ጋር ለማምጣትም አይደለም መጀመሪያ ሐሳቡ ግን ሐሳባችሁን እስኪ እንደዚህ አይነት ሰዎች ጊዜውንም ጭምር መነገርስ አለበት ወይ እንደዚህ አይነት ሰዎች የሚነገራቸው በስሞል ሰርክል ወይም ደግሞ እዛው በጓደኞቻቸው በቤተሰብ በምን በትልቅ ሰዎች ነው ወይስ ሚዲያ ላይ ሶሻል ሚዲያ ላይ ያመጣነ ማስጣት አለበት እሱስ መፍትሄ ይሆናል ወይ የሚለውን ነገር እስኪ ኮሜንታችሁን ቁጭ አድርጉልኝ እኛም ነገ እንደዚህ አይነት ሌሎች ነገሮች ስናይ እንዴት የሚለውን ነገር ከዚህ በኋላ ለማምጣት ሞክራለን እንዴ በተለየ መልኩ ግን እናንተ ምንድነው ሐሳባችሁ ምን አይነት መፍትሄ ነው ያለው እንደኛ ቁጭ ብሎ ሚዲያ ላይ አውርቶ መፍትሄ ማምጣት ይቻላል የመንግስት ነው የተቋማት ነው የቤተሰብ ነው የራሳቸው የሰዎቹ ነው የማ ችግር ነው እና መፍትሄውስ ማጋ ነው ቁጭ አድርጉልን እነዚህ የተሰማችሁን ኮሜንት ላይ ያስቀምጡልን ሃይሎጎች ላይክ ኮሜንት ሼር ሰብስክራይብ ያደረጋችሁ ደግሞ ሌሎችም የቻናል እንዲዳረስ ኢንጌጅመንቱ ሲጨምር ያው ለኛ ለቻናሉን በጣም ስለሚረዳው ነው በሌላ ቪዲዮ እንመለሳለን መጫችሁ